ትነግ ከግንቦት 20 1983 እስከ የካቲት 2010 ዓ.ም ግንቦት 20 1983 ዓ.ም ትነግ በ4 ኪሎ ስራ ስትጀምር ኤርትራን ያለ ኢትዮጵያውያን ምክር ለሻዕቢያ አስገነጠለች። አሰብን ለአፋር ግመሎች ከልክላ ለማይገባው በችሮታ ሰጠች። አፋሮችን ለሁለት ከፈለቻቸው። ኢትዮጵያን አለወደብ እንድትቀር በማድረግ የግብፅን የዘመናት መሻት ፈጸመች። የዘርና የቋንቋ ፖለቲካ ኢትዮጵያውያንን ለማዳከም ተፈበረከ። በሌላ ጎን ደግሞ የባለስልጣኖቻችን አጥፍቶ መደበቂያ ዋሻ እንዲሆን ተዘጋጀ። መሪዎቻችን ጥያቄ ሲበረታባቸው የሚሸሸጉበት አቅም መፍጠሪያቸው ብሔርተኝነት ሆነ። ትነግ ከዶላር ጎን ለጎን ይፎካከር የነበረውን ብራችንን በዘመኗ ሁሉ ስትሰቅለው ኖራለች። ለምዕራባውያን ጥቅም ከነበረበት የ$1 2 ብር ዋጋ አንስታ ወደ ብር 7 አድርሳ በመጨረሻም ወደ 27 ብር አሳድገዋለች። የዶላር የጥቁር ገበያ የሚረሳ አይደለም። የሀገሪቱን የውጭ ምንዛሪ ከባንኮች ይልቅ ተቆጣጥሮ እንዲቆይ የተፈቀደለት $1 እስከ ብር 57 የደረሰበት ነበር። በዚያም በሀገራችን ውስጥ በተከሰተው የኑሮ ውድነት ቀውስ ተሳክረን ቆይተናል። ትነግ በኤርትራ ጦርነት ትርጉም አልባ ውጊያ ውስጥ አስገብታን ከ80,000 በላይ ሀገር ተረካቢ ወጣቶች ለሞት ተገብረዋል። ይህም ለወያኔ ተቀናቃኝ ወጣት ኃይል እንደ መቀነሻ ተሰርቶበት ያለፈ ታሪካችን ነው። በጊዜው በጦር ውስጥ ያለውን የትግራይ ተወላጆች የበላይነት ለማጠናከር በጦርነቱ የሌሎች ብሔር ተወላጆች ከፊት ማሰለፍ እንደ ግብ ተይዞ የተሰራበት ስለመሆኑ ተነግሮናል። ትነግ በኢትዮጵያ ምድር የማይታወቅ ይፋ መንግስታዊ ሌብነት ውስጥ ተዘፍቃ እርቃናችንን አስቀርታናለች። የሀገር ሀብት እየተዘረፈ በዓለም ሀገራት ባንኮች ውስጥ በባለስልጣኖች ስም ተከማችቶ ይገኛል። ሀገራችን ግን በዓለም አቀፍ ብድሮች ዕዳ ተይዛ ትገኛለች። መንገድ ገንብተናል፣ የጋራ መኖሪያ ቤቶች ሰርተናል፣ በርካታ ዩኒቨርሲቲዎችን መስርተን ስራ አስጀምረናል፣ ሆስፒታሎች፣ ጤና ጣቢያዎችና ጤና ኬላዎች አቋቁመናል፣ ከአንደኛ ደረጃ እስከ ሁለተኛ ደረጃ ያሉ ትምህርት ቤቶች ተስፋፍተዋል፣ የኢንዱስትሪ መንደሮችን በመላ ሀገሪቱ አቁመናል እያሉ በህብሪት አሁን ድረስ ይደሰክሩብናል። በተገነቡት ሆስፒታሎች፣ ጤና ጣቢያዎች፣ ዩኒቨርሲቲዎች፣ መንገዶችና የጓራ መኖሪያ ቤቶች ተገቢው ግልጋሎት እየተገኘ ነው ብለን ብንፈትሽ በውጤታቸው ችግር ያለባቸው ሆነው እናገኛቸዋለን። የጤና ተቋማት ግንባታዎች የመጨረሻ ግብ ህንፃዎችን ማቆም አይደለም። በውስጥ አደረጃጀታቸው ጭምር ለማህበረሰቡ የጤና ተደራሽ መሆን የመጨረሻ ግባቸው ሆኖ ነው መዘጋጀት ያለባቸው። እነዚህ ተሳክተዋል ወይ? በማህበረሰቡ የጤና ለውጥ የሚለኩ ናቸው። በዚህ ላይ እርግጠኛ ሆኖ ለመናገር ጥናቶች የሚያስፈልጉ ቢሆንም የውስጥ አገልግሎቶቻቸውን ለማሳለጥ የሚያስችላቸው የሕክምና አስፈላጊ ቁሳቁሶችና ባለሙያዎች ያሟሉ ስላልሆኑ ግባቸውን መጥተዋል ለማለት እንቸገራለን። አንደኛና ሁለተኛ ደረጃ ትምህርት ቤቶች በታሪክና በጂኦግራፊ እንዲሁም በቋንቋ ትምህርቶች እርስ በርሳቸው የማይግባቡ አንድ ታሪክ የሌላቸውና በጎጥና በሰፈር ተማሪዎች እንዲያስቡ ታልሞ ተሰርቶባቸው ይኸው ሰምሮ ዛሬ ፍሬውን እየተቃመስን እንገኛለን። ዩኒቨርሲቲዎች ያስመረቋቸውን ተማሪዎች ክህሎት ማነስ ስናይ የህንፃዎች መብዛት ብቻውን በቂ ውጤት የሚያስገኝ አለመሆኑን እንረዳለን። የግንባታ ውጤታማነት የትምህርት አሰጣጡን ለማጎልበት የሚያስችሉ የትምህርት ካሪኩለሞች፣ ብቁ ምሁራኖች፣ ትምህርቱን የሚደግፉ የውስጥ መሰረተ ልማቶች ሲሟሉ የሚሳካ መሆኑ እሙን ነው። እነዚህ የተሟሉላቸው ዩኒቨርሲቲዎች ስንት ናቸው? ምንም ሊባል በሚችል ደረጃ በርካታ ክፍተቶች ያሉባቸው ናቸው። በከፍተኛ ቁጥር በአዲስ አበባና በክልል ዋና ዋና ከተሞች የተከናወኑ የጋራ መኖሪያ ቤት ግንባታዎችን እንመልከት። እነኚህ ግንባታዎች የሽያጭ ዋጋቸውን በመቀነስ መንግስት ዝቅተኛና መካከለኛ ገቢ ላላቸው ነዋሪዎች ድጎማ በማድረግ ከባንኮች ጋር የብድር ስርዓት ዘርግቶ ያከናወናቸው ናቸው። ሐሳቡ የደሃ ሀገር ነዋሪዎችን የመኖሪያ ቤት ተጠቃሚ እንዲሆኑ በማስቻል የሚደገፍ ነው። የተገነቡት ቤቶች ጥራት መጉደል ግን አሳዛኝና አደገኛ ዝርፊያ ከግንባታ ወጪያቸው ላይ የተፈጸመባቸው ለመሆኑ ይጠቁመናል። አሁን በጋራ መኖሪያ ቤቶች ውስጥ የሚኖሩ ነዋሪዎች መንግስት በድጎማ ግንባታ አከናውኖ የሰጣቸው ቤተሰቦች ናቸው ወይ ብለን ብንመለከት ሙሉ በሙሉ ሆነው መገኘት ሲገባቸው በከፊል እንኳ ሆነው አናገኛቸውም። ይህም ተገቢ ጥናት የሚያስፈልገው ቢሆንም በምልከታዎቻችን ከ65 በመቶ በላይ ቀደምት ባለዕጣዎች አሁን በቤቶቹ ውስጥ የማይኖሩ መሆናቸውን ተረድተናል። እናም ቤቶቹ ታስበው ከተገነቡላቸው ይልቅ ገንዘብ ላላቸው በአንድም በሌላ መንገድ ተላልፈው ተሰጥተዋል።
ሌላም እንጨምር። በአዲስ አበባ የተከናወኑ የጋራ መኖሪያ ቤት ልማቶች ዋነኛ ግቦች 3 ናቸው። የመጀመሪያው ዘረፋ ነው። ሁለተኛው የአዲስ አበባን ነዋሪ በመበተን መለያየት ነው። ከአንድ አካባቢ የሚነሱ ነዋሪዎች አብሮነታቸው፣ እድሮቻቸው፣ ማህበሮቻቸው፣ ትውውቆቻቸው እንዲጠፉ በታትኖ በማስፈር ተሰርቶባቸዋል። በዚህም ቀላል የማይባል የማህበረሰብ ቀውስ ተፈጥሯል። በየጣልቃው ሰላዮችን በመሰግሰግ ከተማውን በአንድ ለአምስት ጠርንፋ ነዋሪዋን መፈናፈኛ ማሳጣት ለተወሰነ ጊዜ ትነግ ሰርቶላታል። ከዚህ ሲያልፍ ደግሞ ባልተለወጠ ኑሮ የተለወጠ ቤት ሰጥታ ያሰቃየቻቸውን አቅመ ደካማ አዛውንቶች ቤት ይቁጠራቸው። ከነቡና ሙቀጫቸውና ዘነዘናቸው 4ኛ ፎቅ የደረሳቸው እናትና አባት ስቃይ ያየ ነው የሚያውቀው። መውጣትና መውረዱ ያሰቃያቸው ሽማግሌዎች እርግማን ብዙ ነው። ዋጋ የከፈሉ ወላጆችና ልጆች ይህን ይመሰክራሉ። ትነግ ይህን ያደረገችው አታ ቸግሯት ሳይሆን ምድር ቤቶች በጨረታ ለባለሀብቶች እየሸጠች ከአንድ አካባቢ የወጡ የስርዓቱ አገልጋዮች ተጠቃሚ እንዲሆኑ ያደረገች በመሆኑ ነው። ቆጣቢው እያለ በሰበብ አስባብ ቤቶችን እያነሱ ለወደዱት ማደል ስራቸው ነበር። አንድ ባለጊዜ ከ3 እስከ 4 ቤቶች ባለቤት የሆነበት አግባብ የአደባባይ ሚስጥር ነው። ስንቱ ባለጣ አልበላም አልጠጣም ብለው እየቆጠበ ያስገነባቸውን ቤቶች ጊዜ ለሰጠው አጋፋሪ እያከራየ እንዲበለጽግባቸው ታድለውታል። የኢንዱስትሪ ፓርኮች ልማት ግንባታዎች ተገቢ ጥናት ተከናውኖባቸው የተተገበሩ አይደሉም። የኢንዱስትሪ ፓርክ ሼዶች በብዛት የሚሰማራባቸውን ኢንቨስተር አጥተው ተዘግተው ይገኛሉ። ለዚህ ደግሞ ዋናው ምክንያት በእያንዳንዱ አካባቢ ለታሰቡት ኢንዱስትሪ ፓርኮች መገንቢያ መሬቶች ሲወሰዱ ከህብረተሰቡ ጋር አለመመከሩ፣ ነዋሪው ያልፈቀዳቸው መሬቶች ተወስደው ግንባታዎች መከናወናቸው፣ በዚህ ምክንያት ከአካባቢው የተነሱ ገበሬዎችና ነዋሪ ግለሰቦች ለልማቱ በጎ እይታ የሌላቸው በመሆኑ የተፈጠሩ የጸጥታ ችግሮች መኖራቸው፣ በአንዳንድ አካባቢ ለተቋቋሙ ኢንዱስትሪ ፓርክ ግብዓትነት የሚውሉ ጥሬ ዕቃዎች ቀደም ብሎ ታስቦባቸው በአካባቢው እንዲገኙ ከማህበረሰቡ ጋር የተሰራ ስራ ለመኖሩ፣ ከመሃል ሀገርና ከወደብ ያላቸው ርቀት ሌሎች ምክንያቶች ሆነው አብዛኞቹ ሼዶች ሆናቸውን ተቀምጠዋል። በትነግ የ27 ዓመታት ጉዞ የሀገር ውስጥ ሰላማችን በአንጻራዊነት በተጠናከረ ወታደራዊ አመራር ስር ስለነበር ከላይ ሰላም ይመስል ነበር። ውስጡ ግን እጅግ በጋመ የመንግስት ጥላቻ የደፈረሰ ሆኖ ነው የከረመው። ጸጥታ እንጂ ሰላም አልነበረንም። እርሱም ቢሆን በጉልበት ብዛት የተገኘ ነው። ይህ ማለት ምን ማለት ነው? በአንድ ወገን ሀገር ወዳዱ ህዝብ ዘረኞችን በመጸየፍ የሚኖርበት፣ የታሰረው የተገረፈውና የተሰደደው መገላገያውን በትጥቅ ትግል ጭምር የሚያስብበት፣ በዘርና በቋንቋ ፖለቲካ መረብ የተጠለፈው ደግሞ ወጥመዱን ማሳለጫ ጡንቻ የሚያደረጅበት ጸጥታ እንጂ ሰላም አልነበረንም። ለዚህ ማሳያ የሚሆኑ እንቅስቃሴዎች የ1997 ዓ.ም ምርጫ የወለዳቸው ብጥብጦች በህዝቡ በኩል የነበረውን ፍላጎት ማሳያዎች ናቸው። በአጋዚ ጦረኞች ስናይፐር ጭንቅላቱንና ደረቱን እየተመታ የወደቀው የአዲስ አበባ ወጣት ለዚህ ህይወቱን የገበረ ምስክር ነው። የኦሮሞ ቄሮ እንቅስቃሴና የአማራ ፋኖ ወጣቶች እንቅስቃሴዎች ታሪካዊ የከተማ ሰላማዊ ትግሎች ሆነው ተከስተዋል። እነዚህን ትግሎች ለመቀልበስ ከትነግ ወታደሮች የተከፈቱ የጥይት ሩምታ ምላሾች ብዙ ጎበዛዝትን በሞት ቀጥተዋል። እነዚህ ክስተቶች ሁሉ የውስጥ ሰላማችን ቁመና በጉልበት ጸጥታ የሚጠበቅ እንጂ በእውነተኛ የጋራ መግባባቶች ላይ የቆመ ስላለመሆኑ ማሳያዎች ሆነው አልፈዋል። ሰላም ሳይሆን ጸጥታ ነው ላለፉት 27 ዓመታት የነበረን። ከዚህም ጋር ተያይዞ የኦነግ፣ የኦብነግ፣ የግንቦት ሰባት እና የመሳሰሉት የጠረፍ አካባቢ ትግሎች የሚጠቀሱ ናቸው። እነዚህ ሁሉ በአንድ ወቅት መሃል ሀገር የነበሩ ሰላማዊ ፖለቲከኞች የሚመሯቸው የትጥቅ ትግል እንቅስቃሴዎች ናቸው። የኛ የውስጥ ሰላም እንዲህ ባሉ ውጥረቶች የተካረረ ነበር። በኋላም በየካቲት ወር 2010 ዓ.ም ፈንድቶ ሊወጣ ችሏል። ትነግንም ወደ መሃል ሀገር በስልጣን ከፍታ ላይ መልሳት ጠራርጎ ወስዷታል። ብዙ የሚወራለትና ሲነሳ ትነግና ጭፍሮቿ የሚያብዱለት የአባይ ላይ የህዳሴ ግድብን እንመልከት። ቢሳካ በ5 ዓመት ባይሳካ በ7 ዓመታት እንጨርሰዋለን ብለው ነበር የጀመሩት። ይህን የታጋሽ ኃይል የሃድሮ ኤሌክትሪክ ኃይል ማመንጫ ግድብ በ10 ዓመት እንኳ ሊጨርሱት አይደለም ሊያጋምሱት ሳይችሉ ቀርተዋል። የህዳሴ ግድብ ከመነሻው ያለው ጽንሰ ሐሳብ የቦታ መረጣውና የመጀመሪያ ዙር ዲዛይኑ የንጉሥ ኃይለ ሥላሴና የወቅቱ ባለሙያዎች ነው።
ትነግ ግን ይህን አንድ ቦታ ላይ እንኳ አንስታ ልትነግረን ፈቃደኛ አይደለችም። የአባቶቻችን ተግባር በሙሉ ሰብስባ ብቸኛ አድራጊ ፈጣሪ ሆና ከፊት ለመቆም ሞክራለች። እኛ ግን በጊዜው በአረብ ስፕሪንግ ምክንያት በስልጣን ስጋት ጭንቀት ውስጥ ሆነው በኢትዮጵያ ምድር የፈጸሙትን አንድ መታሰቢያቸውን አንከዳቸውም። በኋላ ከተከተሉ ችግሮች ጋርም ቢሆን አቶ መለስ ዜናዊ በአንድም በሌላም መንገድ ይህን ታላቅ ሥራ ያስጀመሩ መሪ ስለመሆናቸው እንናገርላቸዋለን። ማንም ሰው አባይን አንስቶ ስለ ህዳሴ ግድብ ማውራት ከፈለገ የቀድሞውን የኢትዮጵያን ጠቅላይ ሚኒስትር ለማንሳት ይገደዳል። ይህን ደግሞ ከልባችን እንላለን። እውነተኛ ታሪኮች ከታሪክ ገጽ ላይ ሊፋቁ አይችሉም። ታሪኮቻችን ከነችግሮቻቸው ለትውልድ ይተላለፋሉ፣ ትውልድም ይማርባቸዋል የሚለውን የሚዲያችንን አቋም የሚያጸና ሆኖ የተመዘገበ ታሪካችን ሆኗል። በእርግጥ ትነግ ቀደም ባሉ ዓመቶቿ ግድቡን ልስራው አልስራው ስትል ስታነሳና ስትጥለው ከርማለች። ድንገት የአረብ የቀለም አብዮት ግብፅን፣ ሊቢያን፣ ሱዳንን፣ አልጄሪያንና አረቦችን መናጥ ሲጀምር አቶ መለስ ስጋት አደረባቸው። አገሬው እንዳይቆጣና እንዳይነሳባቸው ህዳሴን መዘው ምሽግ አደረጉት። ያ የአረብ የቀለም አብዮት ከግብፅ ሙባረክን፣ ከሱዳን አልበሽርን፣ ከሊቢያ ሞሐመድ ጋዳፊን አስወግዷል። ብልጡ መለስ ግን ከጉባ ምድር አባይ ዳር ተገኝተው የታላቁ ህዳሴ ግድብ የሚል አጀንዳ ለህዝቡ ሰጡ። ኢትዮጵያዊው በአባይ ህዳሴ ፈነጠዘ። አቶ መለስም መፈንቅለ አይደለም ሳይሰጉ ተሻገሩ። ከአቶ መለስ ዜናዊ ዜና እረፍት በኋላ የተተኩት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የህዳሴን ግድብ ሊመሩ ተረከቡ። ነገር ግን የትነግ ቀንደኛ ሌቦች ክላስተር በሚል ጠቅላይ ሚኒስትር ጽህፈት ቤት ውስጥ 4 በጠቅላይ ሚኒስትር ማዕረግ የሚመሩ ቢሮዎች ከፈቱና አቶ ኃይለማርያምን ከጨዋታ ውጭ አደረጓቸው። የ3 ዓመቱን ጨቅላ ግድብ ደብረጽዮን ከሜቴክ ጋር ተቀበሉት። ስራው ተጓተተ። ከህዝብ የተሰበሰበው ሀብት እንዳይሆን ሆነ። ግድቡም ከዚህ በኋላ በሜቴክ እጅ ወድቆ ቀረ። የህዝቡ ገንዘብም እንደ ጉድ ተዘረፈ። ሜቴክ አለግብሩ ገብቶ መውጫው ጠበበው። ህዳሴያችን ታረደ። ትነጎችም ለቅርጫ ክፍፍል ከበውት በዙሪያው ከተሙ። በኢትዮጵያ ምድር የመጨረሻ ጮማቸው ሆኖ መተሩት፣ ቆረጡት፣ ውስኪ ተራጩበት። ትነግ ከፍጥረት መጀመሪያዋ ቀን ጀምሮ ስራዋ መዝረፍ፣ መግደል፣ መቅጠፍ፣ ማጭበርበርና ማህበረሰብን እርስ በርስ ማባላት ሆኖ በህዳሴያችን ላይ ቀጠለ። ዲፕሎማሲያችን ትነግ ለራሷ በሚመቻት መንገድ ስትመራው ቆይታለች። ከአበዳሪዎቿ ጋር የሉዓላዊነታችንን ክብር በጠበቀ መንገድ ሳይሆን ብድር ለማግኘት በሚያስችሏት በማናቸውም መንገዶች ሁሉ ተጠቅማበታለች። ትነግ የመቀበልና የመስጠትን መርህ ተላልፋ የኢትዮጵያን የዲፕሎማሲ በር ወለል አድርጋ ከፍታ የባህል፣ የሃይማኖት፣ የትምህርትና በራስ የመተማመን ሚዛኖቻችን አፈራርሳ ለባዕዳን መጤ አድራጎት በሁሉም መስክ አሳልፋ ሰጥታናለች። ምዕራባውያኑም በገፍ ብድሮችን አለገደብ አቅርበውላታል። በአፍሪካ ሰላም አስከባሪነታችን ሀገራችንን በበጎ ያስጠራ ለመሆኑ አክብሮት አለን። በዓለም አቀፍ መድረኮችና በሄድንባቸው ሀገራት የምንኮራበት ስራ ተሰርቷል። ለመከላከያ ጀግኖቻችን ታላቅ ክብር አለን። ነገር ግን ትነግ አለ ነገር የምትሰራው ምንም አይነት ስራ የላትምና እዚህ ጋር ያሴረቻቸውን ደግሞ እንመልከት። ይሄ በሩዋንዳ ተሰማርተው ከነበሩ የትግራይ ተወላጅ ኢትዮጵያዊ የመከላከያ አባላት ያገኘነው ሀቅ ነው። በንጹህ የኢትዮጵያ ልጆች ደምና ላብ ከዚህ ተግባር የሚገኘው የዶላር ገቢ እጅግ ከፍተኛ ነበር። ለወታደሮቹ የሚከፈላቸው ገንዘብ የአፍሪካ ህብረትና የተባበሩት መንግስታት ከሚያስብላቸው እጅግ ከሚጠበቀው በታች የወረደ ነበር። አንዳንዴም ለወራት ሊከፈላቸው የሚገባው ገንዘብ ሳይከፈላቸው ቆይቶ እንደሚካዱም ተነግሮናል። በዚህ መንገድ ዝም በሉ ተብለው ወደ ሀገር ቤት ከገቡ በኋላም መጠነኛ ብር ጣል የተደረገላቸው ብዙዎች ናቸው። በአጠቃላይ ከስምሪቱ የሚገኘው ገቢ ወደ ሀገር እንዳይገባ ተደርጎ በከፍተኛ የጦር መኮንኖችና ባለስልጣናት ስም በውጭ ሀገራት ይሰወር ነበር። በሀገራችን ኢትዮጵያ የተፈጸሙ የሰብአዊ መብት ጥሰቶችን እንመልከት። የህወሓትን የሰብአዊ መብት ጥሰቶች በተመለከተ ምኑን አንስተን ምኑን እንተዋለን? ሁሉም እኛ በህይወት ሳለን የተፈጸሙ ያየናቸው፣ አንዳንዶቹም የሰማናቸውና ተጽፈው ያነበብናቸው ናቸው። በተለይ በትነግ ውድቀት ማግስት ተዘጋጅተው የቀረቡ ዶኩመንተሪዎችና ከትነግ አፋኞች እጅ አምልጠው በስደት ከሚኖሩ ኢትዮጵያውያን የሰማናቸው ግፎች
እጅግ ዘግናኞች ናቸው። ከግፎች ሁሉ በላይ ግፍ የሚሆነው ደግሞ ሰዎች የከፋ ጥፋት አጥፍተው ሳይሆን የሚታሰሩት፣ የሚገረፉት፣ የተለያዩ ስቃዮች የሚደርሱባቸው ስለጻፉ፣ ስለተናገሩና ከትነጎች የተለየ ሐሳብ ስላቀረቡ መሆኑ ነው። ሰው በመናገሩ በመጻፉና በማሰቡ የሚሰቃይባትና የሚሰደድባት ሀገር፣ ሲከፋም የሚገደልባት ሀገር ኢትዮጵያ። በሕግ ቁጥጥር ስር የዋለን ሰው ለማሰቃየት የሚጠቀሙባቸው ዘዴዎች እጅግ ዘግናኞች ናቸው። ትነግ በበረሃ ሳለች ጀምራ በከተማ የሥልጣን ዘመኗ ድረስ ስለ ተናገሩ፣ ስላሰቡና ስለጻፉ ሰብአዊ መብቶቻቸውን ገፋ፣ አስራ፣ አሰቃይታ፣ አሰድዳና ገድላ የጨረሰቻቸውን ቤት ይቁጠራቸው። ትነግ ከላይ የተጠቀሱትን ሁሉ ፈጽማ የሰወረቻቸውን አብራ በማፋለግ ታሳክረናለች። የትነግን ጉዶች ስንቱን ተናግረን እንጨርሰዋለን። በሁሉ መስክ በሀገራችንና በሕዝባችን ላይ የፈጸመቻቸው ግፎች እንዳይረሱ ሆነው በልባችን ተተክለዋል። ሁሉም ሀገር ያወቃቸው፣ ፀሐይ የሞቃቸው ናቸው። የዛሬው ከቤታችን ሚዲያ በዚያ በቃን። ሰላም ቆዩ።